እነዚህን ሁለት ቃሎች እንዴት ነው የምትጠቀሟቸው? ስናነባቸው ሁለቱም ኤቭሪዴይ ይሆናሉ። ነገር ግን በመሃላቸው ክፍተት ካለ እና በመሃሏ ክፍተት ሳይኖር አንድ ቃል ሆና ከመጣች ልዩነት አላቸው። ለምሳሌ በመሃሉ ክፍተት ካለና ኤቭሪዴይ እንደ ሁለት ቃል የሚጻፍ ከሆነ እያልን ያለነው በእያንዳንዱ ቀን ነው ማለት ነው። ስለዚህ እንዴት እንለያቸዋለን? ኤቭሪዴይ ብለን ኢች ዴይ በሚለው መተካት የምንችል ከሆነ ወይም ስለ ጊዜ እያወራን ከሆነ we can use every day በመሃሉ ስፔስ ያለውን ማለት ነው። ለምሳሌ I drink coffee every day, I check my phone every day. so እዚህ ጋር በየቀኑ በየዕለቱ እያልኩኝ ነው ማለት ነው። how about when there is no space between every and day? ምንም ደግሞ በመሃላቸው ስፔስ ሳይኖር ከመጣ ምን እያልን ነው? የተለመደ ለየት ያላለ ነገር፣ ስለዚህ ልምድ የሆነብን ነገር ስናወራ we can use every day። ለምሳሌ this is just my everyday life። ስለዚህ ምን እያልኩ ነው? የተለመደ ህይወቴ ነው እያልኩ ነው እንጂ የየቀኑ እያልኩ አይደለም ማለት ነው። nothing fancy, just everyday style። ስለዚህ የሆነ ስታይል አይታችሁ ይሄ እኮ የተለመደ ነገር ነው ለማለት ከፈለጋችሁ you can say just everyday style። እስኪ በፈለጋችሁት መርጣችሁ እናንተ ደግሞ አረፍተ ነገር ላይ ኮሜንት ሴክሽን ላይ አስቀምጡልኝ።